እግዚአብሔር ታገሰ ማለት አይቀጣም ማለት አይደለም። ልድገመው። እግዚአብሔር ታገሰ ማለት አይቀጣም ማለት አይደለም። አይፈርድም ማለት አይደለም። እግዚአብሔር ጻድቅ ዳኛ ነው፣ አፍቃሪ ነው፣ አባት ነው። ዳኛ ስለሆነ ደግሞ ይቀጣል። ፍትህ ይወዳል እግዚአብሔር፣ ኢንጀስቲስ አይወድም ወገኖች ሆይ። ስለዚህ ይህንን የምርኮና የግዞትን አስከፊነት ውርደት አይሁዶች ደጋግመው ተመልክተውታል። በዚህ ውስጥ እነ ዳንኤል አሉ። እነ ዳንኤል የነበረውን የእስራኤልን ክብር ተመልክተዋል። አሁን ወደ ባርነት ሲሄዱ ደግሞ እንዴት ክብር ከነሱ እንደለቀቀ ጉስቁልና፣ ሰው ሁሉ ቆሽሿል፣ እግራቸው ቆሽሿል። እዚህ ጋር የሚናገረው የቀይ ግምጃ ያቀፉ የከብት ፍግ አቀፉ ብሎ ይናገራል። በቀይ ግምጃ የተራመዱ እግሮች፣ ፊታቸው ከከሰል ይልቅ ጠቆረ ይላል። እሳት በቃ በበረሃው ላይ እየጎተቱ እጅ ለእጅ አስረዋቸው ወደ ባቢሎን ሲወስዷቸው በትራክና በሰረገላ የወሰዷቸው እንዳይመስሏቸው። ርቀቱ ልነግራቸው አልችልም። ማፖ ላይ ብትመለከቱ በእግር እያስጓዙ ለወራት፣ ግማሹ እየተጎተተ ሲሞቱ በረሃ ላይ እየጣሏቸው እየሄዱ። ወገኖች ሆይ ምርኮ ግዞት አስከፊ ነው፣ ውርደት ነው። እነ ዳንኤል በዚህ መራራ መሆንና በቃ ካሁን በኋላ አገር የለንም ብለው ተስፋ መቁረጥ ነበረባቸው። የሚገርመው ግን እነ ዳንኤልን ይሄንን እንደ ኦፖርቹኒቲ ወሰዱት ወገኖች ሆይ። ስለዚህ በልጅነታቸው ገና 15-16 ዓመት የሆኑ ልጆች ናቸው። ዳንኤልና ሶስቱ ምንድነው የሚባለው? ሰለስቱ ደቂቃን በግዕዝ ብናገር ሰለስቱ ደቂቃን ወይ ሶስቱ አብረውት ያሉ ጓደኞቹ። በልጅነት ግን የተማሩት ትምህርት አለ። ያውቁታል። ዘጸአት 20 ያውቁታል። በፍጹም ልብ እግዚአብሔርን አምልከው የሚለውን ነገር፣ ከኔ ሌላ አምላክ አይሁንልህ የሚለውን፣ ሰንበትን አክብር የሚለውን፣ ይሄንን ወላጆችን አክብር የሚለውን፣ እነዚህን ነገሮች ብዙ ጊዜ ሰምተዋቸዋል። በየምኩራባቱ ሰምተዋል። አንድ አይሁድ ወጣት ልጅ 10 ዓመት ሲሞላው ሰው ሆነ ይባላል። ስለዚህ አደልት ከሆኑ ሰዎች ጋር በምኩራብ ውስጥ መሰብሰብ ይችላል። ለዚህ ዳንኤል ሰው ነው በአይሁዶች ተርም ልጠቀምና። ስለዚህ እድሜያቸው ከ15 እስከ 16 የሚደርሱ ልጆች ናቸው። ክፉና ደጉን ለይተዋል። የደረሰባቸውን ተመልክተዋል። በአስጨናቂ በሆነ ባቢሎናውያን ተገዝተዋል። ነገስታት ሲታረዱ አይተዋል። አይናቸው ሲጎለጎል አይተዋል። በየመንገዱ ሬሳ ሲወድቅ አይተዋል። በጣም ቶርችድ የሆነ አእምሯቸው ቶርች ሆኗል። ያዩት ነገር አስከፊ ነው። ግን ቢሆንም የአምላካቸውን ሕግ መተው አልፈለጉም። በሄዱበት አገር የአምላካቸውን ሕግ አንደኛ አድርገዋል። በጣም ደስ የሚለው በልጅነት የተማሩበት ትምህርት አሁንም እየጠቀማቸው ነው። በልጅነት የገባላቸው ፋውንዴሽን በዚህ ክፉ ዘመንም መቆሚያ ሆኗቸዋል። እግዚአብሔር አሳልፎ የሰጠን ብንበድል ነው እንጂ ብናጠፋ እንጂ እግዚአብሔር እኮ ጻድቅ ነው እንደዚያ አያረግም ብለው ሳይሉ አይቀር። ግን መራራ አልሆኑም ባዩት ነገር። ቢተር ኦር ቤተር ይላሉ። በደረሰባችሁ ነገር መራራ መሆን ትችላላችሁ፣ እንደገና የተሻለ ሰው መሆን ትችላላችሁ። አንዳንድ ሰው አንድ ነገር ከደረሰበት ከልጅነት፣ በእርግጥ ቀላል ነገር አይደለም፣ በጀጅመንታል በሆነ መንገድ አይደለም የምናገረው። የደረሰብን ነገር ወደፊት እንዳንራመድ ካደረገን ትላንትናችን ህይወታችንን አስሮታል ማለት ነው። የደረሰባቸው ግፍ አይደለም፣ ግን በትላንትና አይደለም ያሉት እነ ዳንኤል። ዛሬ ሌላ ቀን ነው። ዛሬ ወደፊት መሄድ ይፈልጋሉ ወገኖች። ስለዚህ የመጀመሪያው ክፍል ላይ ሄዳችሁ ስትመለከቱት ከ1 እስከ 3 ላይ ሄዳችሁ ስትመለከቱ ያነበብኩላችሁ ክፍል ላይ የመጀመሪያ የገጠማቸው ኑሮ በባቢሎን ቻሌንጁ የዓለማዊ ትምህርት ተግዳሮት ነው። ይሄ ሴኩላር የሆነ ዓለማዊ ትምህርት ስራው ምንድነው? አእምሯቸውን ማማሰል ነው። አእምሮ ማማሰል ማለት ነው ሪኦርደር ማድረግ፣ እንደገና ማስተካከል፣ አስተሳሰባቸው መለወጥ። ያስተማሯቸው ሳይንስ ነገር አስተምሯቸዋል። ስለ ቀለም ቅመማ አስተምሯቸዋል። አስትሮኖሚ አስተምሯቸዋል። የባቢሎንን ሃይማኖታዊ ትምህርቶች አስተምሯቸዋል። የከለዳውያንን ጽሑፍ አስተምሯቸዋል። ወይንም አኬዲያን የሚባል ቋንቋ አስተምሯቸዋል። ይህን የከለዳውያንን ስነ ጽሑፍ ሊትሬቸር ይጽፋሉ፣ ያነባል ነው። የህልም አተረጓጎም ይማራሉ በዛው በባቢሎን ኮንቴክስት ማለት ነው። ውስጡ ግን ንጹህ ትምህርት አይደለም። የሚማሩት ትምህርት ዓላማው አእምሯቸውን ሪሴት ለማድረግ ነው። የእውነተኛውን አምላክ ዕውቀት ከውስጥ ለማውጣት፣ በሌላ ዕውቀት ለመተካት፣ የኤሎሂምን ዕውቀት አውጥተው የመርዱክን ዕውቀት ለመክተት፣ የኢአን ዕውቀት ለመክተት፣ የሌሎችን አማልክቶች የነናቡን ዕውቀት ለመክተት፣ የአማልክቶቻቸውን ስም ነው እየነገርኳቸው ያለሁት። ስለዚህ የእውነተኛውን አምላክ ዕውቀት ሊያጥቧቸው ሌላ ዕውቀት ይሰጧቸዋል። መንፈሳዊ እይታን በምድራዊ በመቀየር የእይታ አጠባ ብሬን
ዋሽ ያደርጓቸዋል፣ ያጥቧቸዋል። በዚህም ዘመን ሰይጣን ቤተ ክርስቲያንን ከሚዋጋት ነገር አንዱ እውነተኛው ትምህርቶች ይወሰዱና በምድራዊ ነገር እንድንሞላ የሚያደርግ አንዳንድ አስተምህሮቶች ይገባሉ። ደስ የሚሉ የሚጣፍጡ ኤክሳይት የሚያደርጉ ቤተ ክርስቲያን ቦሪንግ እንዳይሆን የሚያደርጉ የኢንተርቴይንመንት ሴንተር እንድትሆን የሚያደርጉ አስተምህሮቶች መንፈስን ሳይሆን ነፍስን የሚኮረኩሩ በቃ ደስ እንዲለን የሚያደርጉ እንጂ ቤተ ክርስቲያን ሄደን መወቀስ አንፈልግም፣ መገሰጽ አንፈልግም፣ መንገድ እንዲያሳዩን አንፈልግም። በድሮ ዘመን ጠንከር ያለ ትምህርት ሲማሩ ነው ጌታ ተናገረን የሚለው። አሁን ደግሞ ላላ ያላለ ካልሆነ አይስክሪም የሆነ ለስለስ ያለ ካልሆነ አይጣፍጠንም። ጠንከር ያለ ከመጣ አትፍረድ፣ ጀጅመንታል አትሆን፣ እንዴ ጀጅ አታርገኝ እንጂ ምናምን ይባላል። ኃጢአቱ እንዲወቀሰው አይፈልግም ሰው። ስለዚህ እንደውም ካልተስማማው እዚህኛው ቤተክርስቲያን ጎርበጥ ካለው እዛኛው ቤተክርስቲያን ይሄዳል። እዚህኛው ቤተክርስቲያን ዲሲፕሊን ብታደርገው እዛኛው ቤተክርስቲያን ይቀበለዋል እጁን ዘርግቶ። ስለዚህ ትውልዱን እውነት እየዘረፈው ነው። ከባርነት በፊት አይሁዶች የሆኑት ይሄ ነው። እውነት ተዘረፉ። የእግዚአብሔር እውነት ተሰረቀባቸው። እንደ ወርቅ የከበረው መለኮታዊ ሚስጥራት እየተወሰዱ ይሄ ሱፐርፊሻል የሆነ ሰው የሚሸቱ ትምህርቶች፣ ሞቲቬሽናል ስፒኪንግ፣ የንግግር አርትና ጥበብ፣ ከዛም የተለቃቀመ የኢንተርኔት ውጤቶች በቃ ሰው መማር ጀመረ። ያውም ከእግዚአብሔር ሰዎች ብንማር ጥሩ እኮ ነው። ከኒው ኤጅ አስተማሪዎች፣ ከጆቫ ዊትነስ አስተማሪዎች፣ የሞርሞን አስተማሪዎች ትምህርቶች በኢቫንጀሊካል ቤተክርስቲያን ውስጥ ኢንፈልትሬት አድርገው እየገቡ ነው ያሉት። ያ ብቻ አይደለም፣ ዴሞኒክ የሆኑ ነገሮች ኢንፈልትሬት እያደረጉ የሚገቡት ድንዛዜ ያመጣሉ። እነዚህ አርቲፊሻል ትምህርቶች ናም ያረጉናል፣ ድንዛዜ ያረጉናል። አሁን አንድ ሰው እግዚአብሔር ዓለምን ስለወደደኝ እግዚአብሔር የሰጠኝ ቤት፣ የሰጠኝ መኪና፣ ያለበሰኝ ልብስ፣ ያለኝ የኑሮዬ ቤቴ ምን ይመስላል፣ ልብሴ ተመልከት፣ የምኖረው ከረባቴ ስንት ይሄን ያህል ነው ብሎ ሲናገሩ ሰምቻቸዋለሁ። ተመልከት ጌታ ልትባረከኝና ምናምን። የት በህይወቱ ላይ የተባረከ ሰው በሰማያዊ በረከት ባረከኝ ብሎ ሪጆይስ ማረግ፣ መንግስተ ሰማያት ስሙ በመጻፉ ሪጆይስ ማረግ። አንድ ቆርቆሮ መኪና ስለገዛ ሪጆይስ ካደረገ እንዴት ያሳፍራል። እግዚአብሔርን ለማምለክ ለመመስከር ቆርቆሮ ስለገዛ ወይንም ደግሞ ቤትና መጠለያ ስላገኘ አይደለም፣ በህይወት ስለኖርን የእግዚአብሔር አይኖቻችንን ከፍቶ ስንት መልካም ነገር በህይወታችን ውስጥ አድርጓል። ግን በረከት ብለው ያስተማሩን ሌላ ነገር ብቻ ሆነ። በረከት አይደለም እግዚአብሔር አይሰጥም እያልኩ አይደለም ያለሁት፣ ግን በጣም ሳናቀው ትዊስትድ ሆኗል ትምህርቱ። ዓለም ምድር እንድናይ አድርጎናል። በቃ ምንጣላውም ከእግዚአብሔር ጋር እሷን ባርካት ለኔ አልባረከኝም። እሺ በረከት ብለን የምንጠራው ነገር ሁሉ እግዚአብሔር አዳምና ሔዋንን ባረካቸው ይለናል መጽሐፍ ቅዱስ። ባረካቸው ሲል ሀብት ሰጣቸው ነው ወይ የሚለው? አዳምና ሔዋን ተባረኩ፣ ባረካቸው ይላል። ምንድነው የባረካቸው? ስለዚህ እውነተኛውን የበረከት ኢንተርፕሬቴሽን ሳይገባን በቃ ምድራዊ ነገር ብቻ፣ ቅራቅንቦዋ ብቻ፣ ማቴሪያል ነገር ብቻ በረከት ተባለች። ስለዚህ እግዚአብሔር በመለኮታዊ ነገር ሊባርከን ሲጀምር በዛ ደስ አይለንም። ፈውሰን መጥቶ መልካሙን ነገር ሊገልጥልን ወገኖቼ ሆይ ብዙ ምርኮ እንዳገኘ ይላል ዳዊት። ብዙ ምርኮ እንዳገኘ፣ ብዙ ሀብት እንደሰበሰበ ሰው በቃልህ ደስ አለኝ ይላል። ይሴ that's true prosperity። ይሄ ነው እውነተኛ በረከት። በእግዚአብሔር ቃል ደስ ይላችኋል። መንፈሳዊ ብልጥግና አላችሁ ወይ? የጸጋ ብልጥግና አላችሁ? እግዚአብሔርን የመፍራት ብልጥግና አላችሁ? የቅድስና ብልጥግና አላችሁ? የመንፈስ ፍሬዎች ብልጥግና አላችሁ ወይ? ወገኖች ሆይ እነዚህም ሀብቶች ናቸው። ባርከኝ በሉት እግዚአብሔርን በዛ። ስለዚህ እነ ዳንኤል የእውነተኛው አምላክን እውቀት ሊያጠዋቸው ሌላ ነገር ይሰጧቸው ነበር። ዛሬ በዓለማችን ወላጆች በደንብ እንድሰሙ ይፈልጋለሁ። ዛሬ መልእክቴ ለወጣቶች ነው። በተለይ ወጣቶች በደንብ እንድሰሙ ይፈልጋለሁ። ትምህርት ቤቶች በአዲሱ ትውልድ ንቅናቄ ወይንም the new age movement በሚባለው ንቅናቄ በኒው ወርልድ ኦርደር በአዲሱ ዓለም ስርዓት በኢሉሚናቲ በተለያየ አይነት እነዚህ የሲክሬት ሶሳይቲስ አጀንዳ ትምህርት ቤቶች ኢንፊልትሬትድ ሆነዋል። በተለይ በሰሜን አሜሪካ ያሉ። ስለ ኢትዮጵያ አላውቅም ወገኖች ሆይ፣ ወይንም ስለ ኤርትራ አላውቅም በዚህ ሰዓት ላይ። አሁን ማውቀው እኔ ኖርዝ አሜሪካ ስላለው ሲስተም ብቻ ነው። ስለዚህ የዓለማዊ ይሄ ምንድነው የሚባለው ሴኩላር ሂዩማኒዝም ትምህርት ቤቶችን ወሯቸዋል። የሶዶማውያን ትምህርት ገብቷል። በልጆቻችሁ ትምህርት ቤት ሄዳችሁ መጽሐፍት ላይብረሪ ውስጥ ያሉትን መጽሐፍቶች ተመልከቱ። ስለ ጾታ የሚናገሩትን ቶም ሃዝ ቱ ዳዲስ ይላል።
ቶም ሁለት አባቶች አሉት። ሰዶማዊነትን ነው ኢንከሬጅ ቢያደርገው። ላይብረሪ ውስጥ በመጽሐፍ ተቀምጧል። ተመልከቱ። ሃሪ ፖተር ስለ ዊችክራፍት፣ ይሄ በየአመቱ በየክሪስማስ እየጠበቀ የሚመጣ ሴትዮዋ በአጋንንት ተነድታ የጻፈችው ስለዚህ ስለ አንደርወርልድ፣ ስለ ምድር ለምድር፣ ስለ ጥንቆላ፣ ስለ ዊችክራፍት የሚናገር መጽሐፍ ነው። ወጣቶች በሙሉ በሱ ተጠምቀዋል። ዲመን ፖሰስድ ሆነዋል ወገኖች። ስለዚህ የሶዶማን ትምህርት ቤቶችን ኢንፊልትሬት እያደረገ ነው። እንደውም የቦርድ ኦፍ ኤጁኬሽን የትምህርት ሚኒስቴር ነው የሚባለው በአማርኛ ልጅ የራሱን ጾታ ይምረጥ ብለው ልጆችን እየደወሉ ያለ ወላጅ ፈቃድ ልጆች ጋር እየደወሉ መንግስት የሚልክላችሁ በተለይ ካናዳ ያላችሁ ስሙኝ፣ መንግስት የሚልክላችሁ ገንዘብ ለልጆቻችሁ መርጃ መደገፊያ የሚሰጣችሁ ገንዘብ መንግስት ስለ ልጆቻችሁ እንዲጠይቃችሁ መብት ይሰጠዋል። ስለዚህ ደውለው ልጆችን ያናግሯቸዋል እና ምንድን ነው የሚሏቸው? አንተ አሁን ይሏቸዋል ሆሞሴክሹዋል ፊሊንግ አለ ወይ ይሉታል። ልጆን የ13 የ14 ዓመት ልጅ ያለ ወላጅ ፐርሚሽን። ይሄ አይነት ነገሮች በቃ አገሩን እየወረረ ያለው ስፒሪት ይሄ ነው። በተለይ ካናዳ ያለ ሊበራል መንፈስ እነ ትሩዶ ያመጡብን አሳፋሪ የሆነ የሰዶማዊነት ነፃነት ተለቋል። ልጆች የማስወረድ ነፃነት፣ ሕክምና በነፃ ተደርጓል ሁሉ ነገር። ስለዚህ ሁሉ ነገር ለአጋንንታዊ አሰራር መድረክ ተሰርቶለታል። ስለዚህ በዚህ ዘመን የወላጆች ፈተና ቀላል አይሆንም። ድሮ እኛ ሜዳ ላይ ተለቀን ጠዋት ወጥተን በትምህርት ቤት ብቻችንን ሄደን አስፋልት ተሻግረን፣ እንዳሁኑ ዘመን መኪና ተጨናንቆ አይሄድም። ምናልባት በዛ ዘመን ሩቅ ቦታ ሄደን እንመለሳለን። አሁን ልጆች ብቻቸውን መላክ የምንፈራበት ነው። በሰለጠነው ሀገር ራሳችን ነድተን ነው ድሮፕ አድርገናቸው ነው የምንመጣው። ወገኖቼ ሆይ የተለያየ አይነት ኢንፍሉዌንስ በነሱ ላይ የተለያየ ነገር ወጣቶችን የሚፈልግ ልጆችን ወደ ድራግ ለመውሰድ ወደ ኋላ ልውሰዳቸው ወደ ባቢሎን እናመጣበታለሁ። እዚህ ላይ የቀደመ ሃይማኖታዊ ልምምዳቸውን ድሊት ለማድረግ እነ ዳንኤልን የሚያስተምሯቸው አዲስ እውቀት የሚመስል ትምህርት ሪኤጁኬት ያደርጓቸዋል። እንደገና ብሬንዋሽ ያደርጓቸዋል። ማንቃት፣ ድሮ በደርግ ዘመን ንቃት የሚባል ነገር ነበር። ያነቋቸዋል። ማርክሲዝም ሌኒኒዝም አስተምረው ብሬንዋሽ ያደርጉ ነበር ሰዎችን። ይህንን ሲማሩ ምን ይሆናሉ? ታማኝነታቸው ለምድሪቱ አምላክ ይሆናል፣ ለኤሎሂም አይሆንም፣ ለእስራኤል አምላክ አይሆንም ብለው ነው ያሰቡት። የገዢዎቻቸውን ታሪክ ያስተምሯቸዋል። ባቢሎን እንዲህ ነበረ፣ ባቢሎን እንደዚህ አሸነፈ፣ ባቢሎን እንደዚህ የሰለጠነ፣ ባቢሎን አማልክቶቿ እንዲህ ያማሩ ናቸው ብለው ስለ ባቢሎን በጣም ብሬንዋሽ ያደርጓቸዋል። መጨረሻው ምንድን ነው? ለንጉሱ ለምድሪቱ ሎያል እንዲሆኑ ትምህርታቸውን ሲጨርሱ ደግሞ በባቢሎን መንግስት ውስጥ ስፍራ ይሰጣቸዋል። አማካሪዎች እንደዚህ አይነት ቦታ ላይ ይሰጣቸዋል። በኋላ ዳንኤል የሆነው እንደዛ ነው። ስለዚህ የመጀመሪያው የትምህርት ፈተና ነው የደረሰባቸው። በትምህርት የሚመጣ ትምህርት ቤት ውስጥ ወንጌል ሰብከንላቸው በየሰንዳይ ስኩሉ ያስተማርናቸው ልጆቻችን የምፈራውን ነገር ልንገራቸው። ለኮሌጅ አላዘጋጀናቸው። ኮሌጅ ልክ ሲደርሱ ኮሌጅ ፕሮፌሰራቸው የሚያስተምራቸው ኢቮሉሽን ነው እንጂ ስለ ክሪኤሽኒዝም አይማሩም። እኛ በቤት ዲል አላደረግንም። የቋንቋው እጥረት ሊኖር ይችላል። ኮሚኒኬት የመማርም ያለማማር ችግሮች አሉ። ስለዚህ ለሁሉ ሰው ሰጀስት ማድረገውን ነገር ልንገራቸው። እዚህ ሀገር ከወጣቶች ጋር ወጣቶኝ ስለመጣው ከወጣቶች ጋር በሃይስኩል ደረጃ እንደገና ደግሞ በኮሌጅ ደረጃ የሚሄድ እድልና ልምምዳቸውን ስላየሁኝ ወላጆች ምን ያደርጋሉ? ልጆቻቸውን ወደ ሴኪላር ትምህርት ቤት ወደ ህግ ሎየር ለመሆን ልጆቻቸው ወደ ሎው ስኩል ከመላካቸው በፊት ወደ ኢንጂነሪንግ ስኩል ከመላካቸው በፊት መጀመሪያ የሚያደርጉት ምንድን ነው? ክርስቲያኖቹ ወደ ባይብል ኮሌጅ ለአንድ ዓመት ይልኳቸዋል። ለአንድ ዓመት የሚልኳቸው ቴዎሎጂ 101 and 102 የሚባል አለ። ቴዎሎጂ 101 and 102 ኤሪክሰን የሚባል መጽሐፍ አለ። ስለዚህ ስለ ቴዎሎጂ፣ ስለ ስነ እግዚአብሔር ማን ነው፣ ደህንነት ምንድን ነው፣ ስለ ዘላለም ህይወት ስለምን በደንብ አድርጎ የሚያስተምር በእውቀት ደረጃ ያ ክሬዲት ይወሰድላቸዋል ወደ ህግም ትምህርት ላይ ቢሄዱ። ስለዚህ የመጀመሪያውን ዓመት የምትችሉ ሰዎች ልጆቻችሁን ለአንድ ዓመት ባይብል ስኩል ብትልኳቸው ለዩኒቨርሲቲ፣ ለኮሌጅ፣ ለዕድሜ ልክ ፋውንዴሽን ትጥሉላቸዋላችሁ። ስለዚህ ልጆቻችሁን ቃል አስገቧችሁ ካሁኑ ኮሌጅ ያልደረሱ ከሆነ። ስለዚህ ለአንድ ዓመት ኮሌጅ እንዲሄዱ ባይብል ስኩል ላኳቸው፣ ለራሳቸው እንዲያውቁ። አለበዛ የዓለሙን ሲስተም አይችሉትም። በውጭ ያለውን አጋንንታዊ አሰራር አይችሉትም። መማር አለባቸው። ጠንከር ያለ ትምህርት ሊማሩ ይገባቸዋል።
ይህን እንደ ሳይድ ኖት ልተውና ለእናንተ ውሳኔው ልተውላችሁና እነ ዳንኤልን እንግዲህ የፈለጓቸው የምድሪቱ ሰዎች ሊያረጓቸው ነው። የምድሪቱን ቋንቋ እንዲናገሩ በምድሪቱ ካልቸር ኢንፍሉዌንስድ እንዲሆኑ ሊያረጓቸው ነው። ስለዚህ ታማኝነታቸውን ለማሳየት ትምህርታቸው መጨረስ አለባቸው። እነ ዳንኤል ትምህርታቸውን ለመጨረስ ይተጉ ጀመረ። ሁለተኛው ፈተና የመጣባቸው እነዚህ ወጣቶች በደም ስሙኝ፣ የማባበል ፈተና ነው። ዳንኤል ምዕራፍ 1 ቁጥር 5 ላይ ቁጥር 8 ላይ ስትሄዱ ደጋግሞ የሚናገረው ነገር አለ። የወይን ፈተና ይጣፍጣል። መጀመሪያ ለጣዖት ይሰዋል፣ ለናቡ ወይንም ይሰዋል፣ ወይ ለመርዱክ ይሰዋል፣ አጋንንት ይሰዋል። ከተሰዋ በኋላ ተጸልዮበት ታጥኖበት የሚባለው ዝየራ ከተዘየረበት በኋላ ምግቡ ከጣዖቱ ፊት ይነሳና ወደ ናቡከደነጾር ይገባል፣ ወደ ንጉሱ ደግሞ ነካ አርጎ ይበላና ለማን ይሰጣል? ለታች ላሉት ለነ ዳንኤል ለተማሪዎቹ ይሄድላቸዋል። በቤተ መንግስት ላሉት ማለት ነው። ትራፊውን ይበላሉ። ለአንዳንዶች የንጉሥ ትራፊ መብላት በጣም ክቡር ነው፣ በጣም መታደል ነው። ቤተ መንግስት በቃ የሚያምር ምግብ ነው የሚበሉት። ነገር ግን ውስጡ በዓት ነገር አለ፣ እንደ እግዚአብሔር ሕግ ያልሆነ እግዚአብሔር ያልፈቀደው ለአይሁዶች አስቡት እንግዲህ። ስለዚህ የወይን ፈተና ውስጡ አለ። የወይን ፈተና ስል የሚጣፍጥ ነው። በንጉሱ ወይን ጠጅ እንዳይረክስ ዳንኤል አሰበ። በማይሆን ቦታ ላይ አሰበ። ይሄ ሰውዬ ሊያስጨርሰን ነው ሳይሉ አይቀሩ። ቅንጦት እምቢ አለ። ከንጉሱ የሚመጣውን ነገር አይቅርብናል። እኛ የእግዚአብሔር ሕግ አለን። እኛ አይሁዶች ነን። በእግዚአብሔር ስርዓት ነው የምንኖረው። ድሮ የተማርነው ልጆች ሆነን የተማርነው ፕሪንሲፕል አለ፣ የእግዚአብሔር እውነት አለ። ይህን የረከሰ ነገር አንበላም አሉ። አንድ ልብ ሆኑ፣ ተገጣጠሙ። ስለዚህ የወጣቶች አንዱ ፈተና ይሄ ነው። ቅንጦት ነው። የሚስብ ምግብ ነው። ሰዲውስ የሚያደርግ ፈተና ነው። የመደባለቅ ፈተና ነው። ለምን ለየት ብለህ ትቆማለህ የሚል አይነት ግን መቀላቀል ትላንትና ስለ ሲንክሬቲዝም ተምረናል። ሲንክሮናይዝ ለማድረግ በቃ እንደነሱ መሆን፣ እንደ አካባቢ መሆን። ወጣቶች ናችሁ፣ አለባበሳችሁ እንደነሱ መሆን። የነሱ ስልጣኔ የተሻለ ስለሚመስላችሁ መጀመሪያ ስማቸውን ወሰዱባቸው። ስማቸውን ቀይሩ ቀስ ብለው። ለምን አይመችም፣ ለአክሰንት ለአጠራር አይመችም ብለው ስማቸውን ቀየሩባቸው። ቀስ ብለው ደግሞ አብረው ይደባልቋቸው ጀመረ። በምግብ በተለያየ ነገር በቃ እነሱ ምን ለማድረግ ኒውትራላይዝ ለማድረግ ስታንዳርዳቸውን ለማውረድ ለኤሎሂም ያላቸውን መሰጠት ሊያወርዱ የመደባለቅ ፈተና ፒር ፕሬሸር። ወጣቶች በጣም ፒር ፕሬሸር በተለያየ መንገድ ይገጥማቸዋል። በትምህርት ቤታችሁ፣ በጓደኞቻችሁ፣ በእኩዮቻችሁ ፒር ፕሬሸር አለ። ፍትወትን በተመለከተ አንዳንዶች ልቅ የሆነ መረዳት አለባቸው። በፍትወት ኤሪያ ላይ ልቅ የሆነ ልምምድ ውስጥ እንድትገቡ የሚገፋፏችሁ ከማምኑ ሰው ባሎች ጋር እንድትኖሩ ወይንም ደግሞ ከማምን ጋር ምን አለው ተብሎ እንደተጻፈ የማምኑ ቦይፍሬንድ እንድትይዥ፣ የማታምን ገርል ፍሬንድ እንድትይዝ፣ እጮኛ ሳትሆን ገርል ፍሬንድ መያዝ። ለክርስቲያን ጸልየህ ገርል ፍሬንድ አይደለም፣ ጊዜያዊ መጠባበቂያ አይደለም፣ ለህይወት የምትሆነውን ውሳኔ ነው እንጂ የምታደርገው መጠባበቂያ ገርል ፍሬንድ የተፈቀደልን አይመስለኝም። ስለዚህ መዝናኛ አብራት እንደፈለገ ምትማገጥ አይሰጥም ነው፣ ክልክል ነው፣ ኃጢአት ነው ወገኔ ሆይ። ስለዚህ ከጋብቻ በፊት የተለያዩ ነገሮች ውስጥ ለመግባት እንዳመች ቶሎ ወደ ጋብቻ መሰብሰብ ይሻላቸዋል። ስለዚህ ፍትወትን ኢንካሬጅ ያደርጋል። ይሄ የባቢሎን መንፈስ ወደ ድራግ እንዲገቡ ወጣቶች አልኮሆል ልምምድ ላይ መቀማመስ፣ ናይት ክለብን መግባት ተደብቆ ልብስን ቡትትትት ያለ የተዘነጣጠለ ልብስ መልበስና እነሱን መምሰል። ክርስቲያን ነኝ እግዚአብሔርን አመልካለሁ ብሎ ለሚል ሰው እንደዛ አንድ ሴት ወይም አንድ ወንድ እንደዛ ለብሶ ቢታይ፣ በተለይ አገር ቤት ያሉ ዘማሪዎቻችን ምን እንደነካቸው አለ። አንድ ሰሞን የነበሩት አሁን ጸጉራቸውም እየተመለጠ ስለሆነ ጌታ ይመስገን ያን ስታይል ተተውልናል። ይሄ ጭብርር የሚሉት ነገር ጭብርር ይላሉ። በቃ ጸጉራቸውን ያንጨበር አሁን ተመልጠዋል። ክብር ለእግዚአብሔር ይሁን። ለበጎ እኮ ነው። አንዳንዱ ነገር እድሜያቸውም እየጨመረ ነው እና ሁሉ ዘማሪ ሲወጣ ጸጉሩን አንጨብሮ ነው የሚወጣው እና ይሄ የዓለም የሮክ ስታሮች የሚያደርጉት አይነት መሆን የለበትም። ኢቭን የማይክሮፎን አያያዛቸው ማይክሮፎን አያያዙ ራሱ ስታይሉ ዓለማዊ የሆነ ሲስተም ለእኛ አይደለም። ያ እኛ እግዚአብሔር ልናመልክ እንጂ ሰውን ኢምፕረስ ልናደርግ አይደለም እዛ ጋር ምንቆመው። ስለዚህ አልኮሆል፣ ድራግ፣ ፍትወት፣
ፖርኖግራፊ አንድ ወጣቶችን ሰዲውስ እያደረገ ወደ ዓለም ሊወስዳቸው እነ ዳንኤልን የማባበል ፈተና የመጣባቸው ያላቸውን በጎ ነገር ሊያስጥላቸው ነው። ወጣቶች ሆይ የጌታን ክርስቶስን ወንጌል የሰማችሁ የክርስቶስ የሆናችሁ በጣም በውጭ የሚፈልጋችሁ በጣም ብዙ ነገር አለ። ሕይወታችሁን ሜሳፕ ሊያበላሽባችሁ ራያችሁን ሊያበላሽባችሁ ያን ጂኒየስ ማይንድ የሰጠሽ እግዚአብሔር ነው። ያንን በጎ ካራክተር የሰጠህ እግዚአብሔር ነው። ጨዋነትን እግዚአብሔር በቃሉ አስተምሮ ዓለማዊነት እያማልልህ ምን እስከ መቼ ድረስ ታስረህ ትኖራለህ? ፈታበል የሚባል አባባል አለ። ግድ የለም ሰብሰብ በል። ለኃጢአት አትፈታ፣ ለጽድቅ ብቻ ተፈታ። በጎ ለማድረግ ተፈታ፣ ለኃጢአት ግድ የለም ዞር በል። ሽሽ መጽሐፍ ቅዱስ የሚልህ ነው። ሽሽ የሚያጠፋ ነው፣ መርዝ ነው። በኋላ ጸጸት አለበት፣ ትጎጃለሽ። ጨዋታ ይቅር ስል ምን ማለት መሰለሽ? በቃ ከአንዱ ጋር ኮሚት ካረግሽ ከአንዱ ጋር ጸልይ፣ የእግዚአብሔር ፈቃድ ካልሆነ ዞር በይ። አለበለዚያ ግን የሰው ዘመን ላይ አለመጫወት። በእህትህ ዘመን ላይ አትጫወት። እህትህ ናት፣ ዘመኗን አትብላባት።